የሐዘን ዜና ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። የኢቢኤስ ቴሌቪዥን በፕሮግራም አቅራቢነትና በተዋናይነት ስመጥር የሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን በይፋ ገለጸ። ከሳምንታት ደስታ እስከ ድንገተኛ ሰነበት ገና ከሁለት ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጅ አርቲስት ነጻነት ወርቅነህ የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ኢቢኤስ ቴሌቪዥን ባወጣው የሐዘን መግለጫ ለበርካታ ዓመታት በኢቢኤስ ሲተላለፍ የነበረውና የብዙዎችን ልብ የገዛው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነጻነት ወርቅነህ ከዚህ ዓለም መለየቱን በጥልቅ ሐዘን አስታውቋል። ባለሙያው በቴሌቪዥን ፕሮግራም አቅራቢነት ብቻ ሳይሆን ፊልምና በሌሎች የጥበብ ዘርፎችም በተመልካቾች ዘንድ እጅግ ተወዳጅ የነበረ የጥበብ ሰው ነው። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደነበረ የገለጸው ጣቢያው የኢቢኤስ ማኔጅመንትና ሰራተኞች በባለሙያው ህልፈት የተሰማቸውን ጥልቅ ሐዘን እየገለጹ ለቤተሰቦቹ፣ ለሙያ ባልደረቦቹና ለአድናቂዎቹ በሙሉ መጽናናትን ተመኝተዋል። ተወዳጁ አርቲስት ነጻነት ወርቅነህ የሰራቸው ስራዎች እንዳሰስ የኢትዮጵያ የመዝናኛ ማህበረሰብ በከባድ ሐዘን ተመታ። የታዋቂው አርቲስት ተዋናይ ቴሌቪዥን አቅራቢ እና በፊልም ዘርፍና በኮሜዲ እጅግ ተጽዕኖ ያለው ሰው ነጻነት ወርቅነህ ከረጅም ጊዜ ሕክምና ቆይታ በኋላ ዛሬ እንደሞተ ኢቢኤስ ቴሌቪዥን አረጋግጧል። ነጻነት በአገር አቀፍ ደረጃ በሚሊዮኖች የሚቆጠሩ አድናቂዎች ዘንድ የተወደደ ነበር። በፊልም በቲያትርና በቴሌቪዥን ስርጭት ዘርፎች የማይረሳ ቅርስ ጥሏል። ከሁለት አስርት ዓመታት በላይ ነጻነት ወርቅነህ የኢትዮጵያን የመዝናኛ ዘርፍን በብቃት በመሪነትና በትህትና በማገልገል የራሱን አሻራ ጥሎ አልፏል። እንደ ተዋናይ በስክሪን ላይ የሚያቀርበው በትውልዱ ዘንድ የሚታወስ ነው። ደግሞም በአዝናኝ ባህሪው ወይም አቀራረቡ እንደ ቴሌቪዥን ያሉ ሾዎች ላይ ባቀራረቡ በቀላሉ ልብ መስረቅ ይችልበታል። በቅርብ ዓመታት በኢቢኤስ ቴሌቪዥን የሚተላለፍ የኢቢኤስ የጨዋታ ፕሮግራም አዘጋጅ ሆኖ በቀልድ ቀላል ባለ መንገድና ለትውልዱ ጋር በሚስማማ መንገድ በማቅረብ ችሎታውን አሳይቷል። ዘመን ተሻጋሪ የፊልም ስራዎቹ ነጻነት ወርቅነህ በዘመናዊ የኢትዮጵያ ፊልም ውስጥ ከፍተኛ አስተዋጽኦ አበርክቷል። ለምሳሌ ከተወደዱ ፊልሞቹ መካከል ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ ቁጥር 1፣ ያንቺው ሌባ ቁጥር 2፣ ኤፍቢአይ ቁጥር 1፣ ኤፍቢአይ ቁጥር 2፣ ኤፍቢአይ ቁጥር 3፣ ሚስተር ኤክስ፣ ቾምቤ እና ሌሎች የተወደዱ ፊልሞች በእያንዳንዱ ትልቅ ሚና በኮሜዲ፣ በድራማ፣ በሰስፔንስ ላይ ተመርኩዞ ያለውን ብቃቱን በማሳየት ዝናውን አትርፏል። በተጨማሪም በኢትዮጵያ ቲያትር ውስጥም አስፈላጊውን ሚና ተጫውቷል። በተለይም ፍሬሽማን ስታንዳርድ ኮሜዲ ቲያትር ላይ እጅግ ብቃቱን አሳይቷል። ለመላ አድናቂዎቹና ለቤተሰቦቹ መጽናናትን ተመኘን። ቸር ቆዩን።